ለምንድን ነው ጠንክረን ስፖርት እየሰራን ወይም ምግብ እየቀነስን ውፍረታችን ሊቀንስ ያልቻለው? ምክንያቱም ምናልባት ቤት ውስጥ የምናደርጋቸው ወይም የምንዘነጋቸው ትናንሽ ስህተቶች ሊሆኑ ይችላሉ። ዛሬ እነዚህን ስህተቶችን አርመን ክብደታችንን የምንቀንስባቸውን 4 ምስጢራዊ መንገዶችን ይዤላችሁ መጥቻለሁ። ወደ ዝርዝሩ ከመሄዳችን በፊት ግን የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዘወትር ጠቃሚና አስተማሪ የጤና ትምህርት እንዲደርሳችሁ የደወል ምልክቷን መንካታችሁን አትዘንጉ። አሁን በቀጥታ ወደ ቪዲዮ እንሂድ። ብዙዎቻችን ውፍረት ለመቀነስ ጂም መሄድ ወይም ውድ የሆኑ የምግብ አይነቶችን መግዛት ሳይጠበቅብን፣ ነገር ግን ዋናው ለውጥ የሚመጣው የቤታችን ከምናደርጋቸው ትናንሽ የዕለት ተዕለት ልማዶች ሲሆን ዛሬ እቤት ውስጥ ሆነን ውፍረት የምንቀንስባቸውን 4 ቀላል መንገዶችን እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ከነዚህም መካከል አንደኛው የውሃ አጠቃቀም ሲሆን ውሃ ክብደት ለመቀነስ የሚኖረው አስተዋጽኦ እጅግ ከፍተኛ ሲሆን በተለይ በተፈጥሯዊ መንገድ የሰውነትን ስብ ለማቃጠልና የምግብ ፍላጎትን ለመቆጣጠር ይረዳል። ከዚህም መካከል ዋና ዋናዎቹን የውሃ ጥቅሞቹን እነግራችኋለሁ። አንደኛው የምግብ ፍላጎትን በመቀነስ ውሃ መጠጣት ሆድ የመሙላት ስሜት እንዲሰማን ስለሚያደርግ ከመጠን በላይ ምግብ እንዳንመገብ ይረዳናል። ምግብ ከመመገባችን በፊት ቢያንስ 30 ደቂቃ ቀደም ብለን 1 ወይም 2 ብርጭቆ ውሃ መጠጣት የምንወስደውን የካሎሪ መጠን በከፍተኛ ሁኔታ ይቀንሳል። ከዚህ በተጨማሪ ውሃ ካሎሪን ለማቃጠል ይረዳል። ውሃ መጠጣት ሰውነታችን በእረፍት ላይ እያለ እንኳን የሚያቃጥለውን የካሎሪ መጠን ይጨምራል። ሰውነታችን በእረፍት ላይ እያለ እንኳን የሚያቃጥለውን የካሎሪ መጠን እንዲጨምር ያደርገዋል። ሶስተኛው የውሃ ጥቅም በሰውነት ውስጥ ቆሻሻን ያስወግዳል። ሰውነታችን በቂ ውሃ ሲያገኝ ኩላሊታችን ቆሻሻ እና አላስፈላጊ ፈሳሾችን በሽንት መልክ በቀላሉ ያስወግዳል። ይህ በሰውነት ውስጥ ፈሳሽ ወይም ወተር ሪቴንሽን የሚያመጣውን የክብደት መጨመር ይከላከላል። አራተኛው የውሃ ጥቅም ስብን በማቅለጥ አላስፈላጊ የሆነ ሰውነታችን ውስጥ የተከማቸ ስብን ወደ ጉልበት ለመቀየር የውሃ ሞለኪውሎች ያስፈልጉታል። ይህ ሂደት ሊፖላይሲስ ይባላል። በቂ ውሃ ካልጠጣን ሰውነታችን ስብን ለማቃጠል ብቃቱን ይቀንሳል ማለት ነው። ክብደትን ለመቀነስ አንደኛውና ቀላሉ መንገድ ውሃን መጠጣት ሲሆን ከምግብ በፊት 30 ደቂቃ ቀደም ብለን ቢያንስ 2 ብርጭቆ ውሃ መጠጣት የረሃብ ስሜትን በመቀነስ እነዚህ ከላይ የዘረዘርኳቸውን ጥቅሞችን እንድናገኝ ይረዳናል ማለት ነው። ውሃ ሜታቦሊዝምን ወይም የሰውነት የምግብ የመፈጨት ሂደትን ስለሚያፋጥን ካሎሪ በቀላሉ እንዲቃጠል ይረዳናል። ምንጊዜም ቢሆን ውፍረት ለመቀነስ ካሰብን ጣፋጭ የሆኑ ለስላሳ መጠጦችን በተቻለ መጠን በውሃ መተካት ይኖርብናል። ውፍረትን ለመቀነስ ሁለተኛውና ወሳኙ ነጥብ የአመጋገብ ሁኔታን ማስተካከል። የአመጋገብ ሁኔታችን ክብደት በመቀነስ ሂደት ውስጥ ትልቁን ድርሻ ማለትም ከ70 እስከ 80% ይይዛል። ክብደትን ለመቀነስ የአመጋገብ ስርዓታችን ትልቅ ሚናን ይጫወታል። ከዚህም መካከል የካሎሪ ሚዛንን በመቀነስ በዋናነት ሰውነታችን ከሚያቃጥለው መጠን ያነሰ ካሎሪ መውሰድ ይኖርብናል። የምንወስደው ካሎሪ ከምንመገባቸው ምግቦች የሚገኝ ሲሆን ይህን መጠን በመቀነስ ሰውነታችን የተከማቸ ስብን ለኃይል እንዲጠቀም ይገፋፋዋል። ሌላኛው የምንመገበው የምግብ አይነት በሰውነታችን ሜታቦሊዝም ላይ የተለያየ ተጽዕኖ ይኖረዋል። እንደ ምሳሌ ፕሮቲን የበዛባቸው ምግቦች የረሃብ ስሜት እንዳይሰማን በማድረግ እና የጡንቻ መጠን እንዳይቀንስ በመርዳት
ለክብደት መቀነስ ከፍተኛ አስተዋጽኦን ያደርጋሉ። ከዚህ በተጨማሪ ፋይበር ምግቦች እንደ አትክልት፣ ፍራፍሬና ጥራጥሬ ያሉ ምግቦች በፋይበር የበለጸጉ በመሆናቸው ሆድ የመሙላት ስሜት እንዲሰጠን እና የምግብ መፈጨት ሂደትን በማስተካከል ውፍረት ለመቀነስ ይረዱናል። ከዚህ በተጨማሪ ካርቦሃይድሬት የተቀነባበሩ ካርቦሃይድሬቶችን ልክ እንደ ነጭ ዳቦና ስኳር በመቀነስ የኢንሱሊን መጠንን በማስተካከል ስብ እንዳይከማች ለማድረግ ይረዳናል። ስለዚህም የሰውነት ውፍረትን ለመቀነስ ምን እንብላ ሳይሆን እንዴት እንብላ የሚለው ይሆናል። ጤናማ ያልሆኑ ምግቦችን ለምሳሌ ቅባት የበዛባቸው፣ ነጭ ዱቄትና ስኳርነት ያላቸውን የምግብ አይነቶችን መቀነስ ይኖርብናል። ውፍረትን ለመቀነስ ሶስተኛው ነጥብ በቂ እንቅልፍ መተኛት። ይህ ሲባል አብዛኞቻችሁ ሊገርማችሁ ይችላል። ነገር ግን በቀን ከ7 እስከ 8 ሰዓት በቂ እንቅልፍ ካላገኘን ሰውነታችን ኮርቲሶል የተባለ የጭንቀት ሆርሞን ያመነጫል። ይህ ሆርሞን ስብ በሆዳችን አካባቢ እንዲከማችም ያደርጋል። ስለዚህ በቂ እንቅልፍ መተኛት ለውፍረት መቀነስ ትልቅ ሚናን ይጫወታል። አራተኛው ነጥብ ስፖርታዊ እንቅስቃሴን ማዘውተር ሲሆን ጂም መሄድ ሳይጠበቅብን ቤት ውስጥ የሚሰሩ ቀላል እንቅስቃሴዎችን መስራት ይችላሉ። ለምሳሌ ፈጣን የእግር ጉዞ፣ ደረጃ መውጣትና መውረድ ወይም እንደ ገመድ ዝላይ ያሉ ቀለል ያሉ እንቅስቃሴዎችን ማድረግ ይኖርብናል። ስፖርታዊ እንቅስቃሴዎችን መስራት ጭንቀትን እንድናስወግድም ይረዳናል። ስንጨነቅ የምግብ ፍላጎታችን ይጨምራል። ይህ ኢሞሽናል ኢቲንግ ይባላል። በተቻለ መጠን አእምሮን ዘና የሚያደርጉ ጭንቀትን የሚያስወግዱ ተግባራትን መከወን ይኖርብናል። ለምሳሌ ስፖርት መስራት፣ መጽሐፍ ማንበብ አእምሮአችንን በማረጋጋት ለውፍረት መቀነስ ሂደት ትልቅ አስተዋጽኦ ይኖረዋል። ውድ የቻናሌ ቤተሰቦች፣ ውፍረት መቀነስ በአንድ ጀንበር የሚመጣ ለውጥ አይደለም። በትዕግስትና በጽናት እነዚህን ነጥቦች ተግባራዊ ካደረጋችሁ በአጭር ጊዜ አስገራሚ ውጤት ማየት ትችላላችሁ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ፣ ለጓደኞቻችሁም ሼር አድርጉላቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። በጤና ቆዩልኝ።